አረ ጎበዝ የጉድ ጉድ የሀገር ጉድ ተሰማላችሁ። እነ ገላና ገሮምሳ የዘፈኑት ዘፈን ትእዛዝ ሰጪውና 20 ሚሊዮን ብር ከፋዩ ታወቀላችሁ። እኔ ልንገራችሁ፣ እናንተ ደግሞ ስክሪናችሁን ጫና አድርጉና ሰንድ ሚለውን በሙሉ አጥፉት። ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት ያርጋችሁ ከሁሉም ጋር እንዲደርስ አድርጉት። እነ ገላና ገሮምሳ በየዋሁና በታላቁ በኦሮሞ ህዝብ ስም ተደብቀው እስከዛሬ የተፈጸመውን ጭፍጨፋና እልቂት የኦሮሞ ህዝብ እንዲሸከመው አድርገው እንዲዘፍኑት ትእዛዝ ሰጪው አብይ አህመድ፣ አስፈጻሚው ደግሞ ይህ የምትመለከቱት ሰው ሀደታ ጁነዲን ወይንም ሙራድ በሚባል ስም የሚታወቀው ሰው ነው። እንዴት አትሉኝም? ይህ ሰው ማለት ከዛሬ በፊት ሸገር ባስን 19 ሚሊዮን ብር ገዛሁ ብሎ ያለው ሰው 19 ሚሊዮን ብር ገዛሁ ብሎ 11 ሚሊዮን ብር ጭማሪ አድርጎ በከንቲባ ጽሕፈት ቤት አዋጅ ያሳወጀ ያስነገረ ሰው ነው። ታዲያ ይህ ሰው ማለት በእንግሊዝ ሀገር ተሰዶ በስደት ሲኖር የነበረ አገዛዙ ወደ ስልጣን ከመጣ በኋላ ደግሞ ይህ ሰው ሚሊዮነር ሳይሆን ቢሊዮነር የሆነ ሰው ነው። ታዲያ እነ ገላና ገሮምሳ ይህንን የቴዲ አፍሮን ዘፈን ዳስጣል ሚለውን እንዲተቹ 20 ሚሊዮን ብር ለእያንዳንዳቸው 10 ሚሊዮን ብር ከፍሎ ዘፈኑን ያሰራው ሰው ይህ ሀደታ ጁነዲን የሚባለው ሰው ነው። ጉድ አትሉ? የሀገር ጉድ! በታላቁ በየዋሁ በኦሮሞ ህዝብ ስም ተደብቀው እንዲዘፍኑ የተደረጉት እስከዛሬ በኢትዮጵያ ውስጥ ላይ የሚፈጸመውን ግፍ የኦሮሞ ህዝብ እንዲሸከመው አድርገው ዘፈኑን የሰሩት በእነዚህ ሴራ ነው። ለማንኛውም ሚያዝያ 30 በማንኛውም ቦታ በኢትዮጵያ ውስጥ ሰልፍ አለ፣ የምርጫ ተቃውሞ ሰልፍ። ይህንን ሰልፍ ሁላችንም ሞር የኦሮሞ ህዝብ ወጦ ሊቃወመው ይገባል። በኦሮሞ ህዝብ ስም የሚሰሩ ተግባራትን፣ የሚሰሩ ሴራዎችን፣ የሚሰሩ እልቂቶችን የኦሮሞ ህዝብ ወጥቶ መቃወም አለበት። በእኔ ስም አይደለም የኔ መንግስት አይደለም ብሎ የኦሮሞ ህዝብ መቃወም አለበት። አለቀ። 4 ነጥብ።